የእምነት ኃይል ከባለፈው የቀጠለ ጻድቅ በእምነት ይኖራል የሚለውን ዛሬ እናያለን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ጻድቅ በእምነት ይኖራል። መጽሐፍ ቅዱስ ጻድቅ በእምነት ይኖራል ብሎ 4 ጊዜ ያውጃል። ዕንባቆም ምዕራፍ 2 ከቁጥር 4፣ ሮሜ 1:17፣ ገላትያን 3:11፣ ዕብራውያን 10:38 ላይ እግዚአብሔር አንድን ነገር 4 ጊዜ የሚናገረው አንድ ሊያስተላልፍ የሚፈልገው ነገር ቢኖር እንደሆነ እገነዘባለሁ። ደግሞም ነው ጻድቅ የሚኖረው በእምነቱ መሆኑን እየነገረን ነው። ይኖራል የሚለውን ቃል አስተውሉ። በእምነት መዳን ብቻ ሳይሆን የምንኖረው በእምነት ነው። ድነት ከእምነት ይጀምርና በዚያው መንገድ ይቀጥላል። በገባንበት መንገድ ሕይወትን እንኖራለን። አሳዳጊ ሞግዚቱም ሆነ አዋላጅ ነርሱ እምነት ነው። ጳውሎስ የምንመላለሰው በእምነት ነው ብሎ ለቆሮንቶስ ሰዎች ነግሯቸዋል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 7። የግል ምስክርነቱም በገላትያን 2:20 ላይ እንደሚከተለው ተዘግቧል። በስጋ የምኖርበት ኑሮ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው በሚል በክርስትና ሕይወት ውስጥ ስኬት የሚለካው በእምነት ነው። ሁልጊዜም የኢየሱስ ቃል እንደ እምነታችሁ ይሁንላችሁ ማቴዎስ 9:29 የሚል ነው። ውድቀቶቻችን በሙሉ የእምነት ውድቀቶች ናቸው ብንል ማጋነን አይሆንም። እግዚአብሔርን የምናስደስተው በእምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን መልእክት 11 ከቁጥር 6 ጸሐፊው ያለ እምነት እግዚአብሔርን ማስደሰት አስቸጋሪ ነው ሳይሆን አይቻልም ነው ያለው። ለእግዚአብሔር የሚቻሉት ነገሮች ለሰው የሚቻሉት በእምነት ነው። በእግዚአብሔር ዘንድ ግን ሁሉ ይቻላል ማቴዎስ 19:26፣ ለሚያምን ሁሉ ይቻላል ማርቆስ 9:23። ዓለምን የምናሸንፈው በእምነት ነው። ዓለምን የሚያሸንፈው እምነታችን ነው። አንደኛ ዮሐንስ ምዕራፍ 5 ከቁጥር 4። ዲያብሎስን የምንቃወመው በእምነት ነው። በእምነት ጸንታችሁ ዲያብሎስን ተቃወሙት አንደኛ ጴጥሮስ 5:9። በሕይወታችን የሚገጥሙንን ችግሮች የምናሸንፈው በእምነት ነው። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡም ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል ማርቆስ 11:23። ያለ ስጋት የምንኖረው በእምነት ነው። በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ይላልና አንደኛ ጴጥሮስ 1:5 ላይ የጴጥሮስን በሰይጣን መበጠር አስቀድሞ ከተናገረ በኋላ ኢየሱስ አደጋ ላይ የነበረውን ይህንን ደቀ መዝሙር እምነት እንዳይጠፋ ብሎ አስቀድሞ እንደጸለየለት አረጋገጠለት። ሉቃስ 22:32። ድፍረቱና ቅናቱ ቢጠፋ ለኢየሱስ ያለው ፍቅር ቢወድቅ እንኳን ጴጥሮስ ፈተናውን ተቋቁሞ ሊተርፍ ይችላል። እምነቱ ከጠፋ ግን አበቃለት። እምነቱ ቁርጡ የሚታወቅበት ነውና እሱ ከጠፋ ሁሉ ነገር አከተመ። እግዚአብሔር ተስፋ የገባልንን ነገር ሁሉ የምንቀበለው በእምነት ነው። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ማቴዎስ 21:22። ያዕቆብ 1:6-7 ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በንፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ለዚያ ሰው ከጌታ ዘንድ አንዳች እንዳያገኝ አይምሰለው ይላል። እምነት እግዚአብሔር ቃል የገባልንን ነገር ሁሉ የኛ የሚሆንበት አሸንዳ ነው። ተስፋ የተገቡት በረከቶች የተወረሱ በረከቶች ይሆናሉ። በእምነት
እነዚህን ከዕብራውያን የተገኙ አስደናቂ ቃሎች ተመልከቱ። እንግዲህ ምን እንላለን? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንና ስለ ዮፍታሔም፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን ተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ዕብራውያን መልእክት 11 ከ32 እስከ 34 ላይ ይህ ቃል ከተጻፈ ጀምሮ እግዚአብሔርም ሆነ መንገዶቹ አልተለወጡም። የተስፋ ቃሎቹን የምናገኝበት አዲስ መንገድ የለም። የክርስትና ሕይወት ሕግም አሁንም በእምነት ነው። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። የሚቀጥለውን እምነት ምንድነው የሚለውን በሚቀጥለው እናያለን። ስለሰማችሁኝ ጌታ ይባርካችሁ።